ሰላም የቼኮ አሌክስ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት መረጃ የዓለማችን መተሳሰር በሚገርም ሁኔታ የሚያሳይ ነው። በአሜሪካ ዋሽንግተን ዲሲ ፕሬዚዳንት ዶናልድ ትራምፕ ላይ የተከፈተ ተኩስ እና እዚህ አዲስ አበባ ውስጥ መኪናዎችን መንገድ ላይ ያቆመው የነዳጅ እጥረት ምን አገናኛቸው ትሉ ይሆናል። መልሱ አንድ ነው፣ የመካከለኛው ምስራቅና የኢራን ፖለቲካዊ ውጥረት። ዛሬ በአንድ በኩል የአሜሪካ የጸጥታ መዋቅር የፈተነውን የትራምፕን ጉዳይ፣ በሌላ በኩል ደግሞ ይኸው ዓለም አቀፍ ውጥረት በእኛ ጓዳ ያመጣውን የ40% የዋጋ ጭማሪና የነዳጅ ቀውስ እንመለከታለን። እኔ ቼኮ አሌክስ ነኝ፣ አብራችሁን ቆዩ። ቅዳሜ ምሽት የዓለም ታላላቅ ሚዲያዎችና ፖለቲከኞች በታደሙበት የዋይት ሃውስ የራት ግብዣ ላይ ማንም ያልጠበቀው ተኩስ ተከፈተ። ፕሬዚዳንት ዶናልድ ትራምፕ በአስቸኳይና በከፍተኛ ጥንቃቄ ከቦታው ሲወሰዱ አንደኛው የጸጥታ አባል በጥይት ተመቷል። ይህን ያደረገው ማን ነው? አሸባሪ ወይስ የተደራጀ ቡድን? አይደለም። ስሙ ኮል ቶማስ አለን ይባላል። የ31 ዓመት ወጣት የሂሳብ መምህር፣ የኮምፒውተር ሳይንስ ምሩቅ እና የቪዲዮ ጌም ሰሪ ነው። ማንም የማይጠረጥረው ተራ ሰው፣ ነገር ግን በሽጉጥና በስለት ተዘጋጅቶ የመጣ። ምክንያቱስ ምንድን ነው? የኤፍቢአይ ምርመራ ዓለምን ወዳናወጡ ሁለት ንድፈ ሐሳቦች አምርቷል። አንደኛው የኢራን መንግስት እጅ አለበት የሚለው ነው። ኢራን እንደ አውሮፓውያን አቆጣጠር በ2020 ጀነራል ቃሲም ሱሌማኒ ከተገደሉበት ጊዜ ጀምሮ በትራምፕ ላይ ዛቻ ስታሰማ ቆይታለች። ታዲያ የኢራን መንግስት ይህን መምህር መሳሪያ አድርጎ ተጠቅሞበት ይሆን? ሁለተኛው መላምት ደግሞ ግለሰቡ የአሜሪካን መርዘኛ የፖለቲካ ክፍፍል የፈጠረው የብቻ ተኩላ ወይም ደግሞ ሎን ውልፍ ነው የሚል ነው። ኤፍቢአይ የልጁን ኮምፒውተርና የህይወት ታሪክ በካሊፎርኒያ እየበረበረው ይገኛል። ግን ይህ ሁሉ የዓለም ፖለቲካ አሜሪካና ኢራንን እንጂ እኛን ምን አገባን? ያው ጦርነቱ እና ውጥረቱ በሺዎች ኪሎ ሜትር ርቆ ቢሆንም እሳቱ ግን እዚህ አዲስ አበባ ውስጥ ገብቷል። በመካከለኛው ምስራቅና በኢራን ምክንያት የዓለም ነዳጅ አቅርቦት በመናወጡ ኢትዮጵያ ክፉኛ ተመታለች። ማደያዎች ባዶ ናቸው። ሺፌሮች ከ3 እስከ 4 ቀን ተሰልፍ ያለው እያሉ ነው። በመኪናቸው ውስጥ ያድራሉ። ትራንስፖርት ሲቆም ሁሉም ነገር ቆሟል። ዘይት፣ የታሸገ ውሃ፣ እንቁላልን ጨምሮ መሰረታዊ ምግቦች በአንድ ወር ውስጥ በ40% ጨምረዋል። ፋብሪካዎች ወደ ጅቡቲ በ$3 ይልኩት የነበሩት የጭነት ዋጋ ዛሬ ነዳጅ በመታጣቱ $8 ገብቷል። ዋሽንግተን የተተኮሰው ጥይት እና የኢራን ውጥረት ዞሮ ዞሮ ምስኪኑን የኢትዮጵያ ሕዝብ ጓዳ እየፈተነው ነው። ዓለም አቀፍ ፖለቲካ ከዕለት ተዕለት ኑሯችን ጋር እንዴት እንደሚተሳሰር አያችኋል? እናንተ ስለዚህ ጉዳይ ምን ታስባላችሁ? የፖለቲካው ጫፍ የት ይደርሳል? የኑሮ ውድነትስ መፍትሄው ምንድን ነው? ሀሳባችሁን ኮሜንት ላይ አስፍሩልን። አዲስ መረጃዎች ሲወጡ ይዤላችሁ እመጣለሁ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ቼኮ አሌክስ ነበርኩ። ሰላም።